ሚስት ሴክስ አትችልም ተብሎ አይፈታም። ቴስቶስትሮንን የሚቀንሱትን ወንድ ልጅ ሲያገባ ተጠቀሙ ስትባሉ በመላጣው ነው የሚመቸን የምትሉ ወጣቶች ተመላልጣችሁ ትሞታላችሁ። እድሜያችሁን ለማሳጠር ደፋ ቀና አትበሉ። ምርጥርጥ ቆስልስል ብላችሁ ትሞታላችሁ ካልተጠነቀቃችሁ። ያ ስንት እምብርት አላት? 6 አለ። 2 አንተ ጋር ነበር ተስፋዬ እኮ እሱ እየተጠየቀ አፌ ላይ ነበር። እግዚአብሔርን ሴክስ ግን ደም እንደ ልቡ እንዲዘዋወር እንደሚያደርግ ታውቃላችሁ? እወቁ። እኔ አይደለም ያልኩት፣ ጥናቱ ነው ያረጋገጠው። እኔ አይደለም ያልኩት። ስለዚህ ጥናቱን ነው የነገርኳችሁ። ጥናቱ አረጋግጡ። ብለድ ፍሎ እንደ ልቡ እንዲሄድ ነው የሚያደርገው። እወቁ። ወንድ ልጅ ሲያገባ ከእናቱ ነው የሚመታው። እናቱን ይረሳል። በቃ የመጀመሪያው ምት ከፈጣሪ የሚመታበት ከዛ ነው። ከባድ ምድር ላይ ያኖረችህን የወለደችህን 9 ወር በሆዷ ከነሽንት ከነምን ዛሬ የምታምረው ባለሽቶ ባለ መርሰዲስ ባለ ምናምን እርሳ ወንድሜ ከዛች ከኮሳሳ እናት ውስጥ ነው የመጣው። ለሚስትህ ብለህ እናትን የረሳህ ቀን ያው አርቲፊሻል ላይፍ ነው። ምክንያቱም ለእናቱ ያልሆነ ለሚስቱ አይሆንም ይመስላል እንጂ ባለቀ ሰዓት በተለይ እናት አባታችሁ በህይወት እያሉ ፕሊስ በደምስ ሁለቱም ሳይድ እናት አባታችሁ በህይወት እያሉ ማለት ነው አገባው ብለህ አግልለህ የሞተች ቀን በቃ ረመጥ እንደረገጠ ሰው ታውቃለህ። እድሜ ልክህን ጸጸት። እናቱን የሚወድ ወንድ ባየህ ቁጥር ታለቅሳለህ። ሳትንከባከባት ነው ከዚህ ምድር ሄደችው። ስላገባህ ብቻ እናትህን አገለልክ ወይ እህትህን ወይ ወንድምህን። በህይወት ያጣሃቸው ቀን ግን በፈጣሪ ፊትም ትጠየቃለህ። አንተም ሰላም አታገኝ። ከሀገሩ ኢትዮጵያ የማይወጣ ግዙፍ ወንዛችን አለ። ማን ነው? አባይ አይደለም። አባይ ኢትዮጵያን ሰንጥቆ ይወጣል፣ ግብጽ ይደርሳል። ድሃ ስትሆን ማንም አይወድህም። ማንም ጓደኛ አያረግህም። ከእናትህና ከፈጣሪ ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። ጆርዲ ምን ብለሻል? ወንድ ልጅ ለሴት ልጅ ሸክም ነው ብለሻል። ወንድ ልጅ እንኳን ለሴት ልጅ ለቤተሰቦቹም ሸክም ሆኖ አያውቅም። ምን መሰለሽ፣ ወንድ ልጅ 18 ወይ 20 ሲሞላ አንተ ወጣ እንደ ወንዶች ለምን አትሰራም? ምንድነው ቤት ውስጥ መቀመጥ መባል ይጀምራል። ሴት ልጅ ደግሞ 20 ይምላት 30 40 አንቺ አንዱን ደህና ግብተሽ እኛንም አንቺንም እፎይ ያለ ህይወታት ነው እንዴ መባል ትጀምራለች። እዚህ ጋር ነው ልዩነቱ። ሳብዬ ከዳመናው ነው ወይ ሳብዬ ጥጡን ያስነደብሽው? ሳብዬ ከዳመናው ነው ወይ ሳብዬ ጥጡን ያስነደብሽው? ሳብዬ ወየው ጥበበኛን ሳብዬ ስሙን ያቀለለ ሳብዬ ወየው ጥበበኛን ሳብዬ ስሙን ያቀለለ ሳብዬ አንቺን አስከትሎ ሳብዬ ሲያባዝት